በየዓመቱ በሺዎች የሚቆጠሩ የኢትዮጵያውያን ተማሪዎች የዩኒቨርሲቲ መግቢያ ፈተና ወይም የኢንትራንስ ኤግዛም ፈተና ይፈተናሉ። ነገር ግን እውነታው አስደንጋጭ ነው። ብዙ ተማሪዎች ይወድቃሉ። ብልህ ስላልሆኑ አይደለም የሚወድቁት፣ ነገር ግን በተሳሳተ መንገድ ስለሚዘጋጁ ብቻ ነው። የ12ኛ ወይም የሪሚዲያል ተማሪ ከሆንክ ይህ ቪዲዮ የአጠናን ዘዴን ለዘላለም ሊቀየር ይችላል። እስከ መጨረሻው መከታተል እንዳትረሳ። አንደኛው እውነታውን ተረዱ። እውነታውን መረዳት መቻል አለባችሁ። መጀመሪያ በጣም አስፈላጊ የሆነ ነገር መረዳት አለባችሁ። የዩኒቨርሲቲ መግቢያ ፈተና እንደተለመደው የትምህርት ቤት ፈተና ብቻ አይደለም፣ ውድድር ነው። በጣም ውድድር ነው። በመላው ኢትዮጵያ በሺዎች የሚቆጠሩ ተማሪዎች በዚህ ፈተና ይወድቃሉ፣ እየወደቁ ነው፣ እያጡ ነው። ይህን ፈተና ማለፍ አልቻሉም። አንዳንድ ተማሪዎች በቅድሚያ መዘጋጀት ይጀምራሉ። ሌሎች የሚወድቁ ተማሪዎች ደግሞ ጊዜ ያባክናሉ እና በኋላ ይጨነቃሉ። ከወደቁ በኋላ ይጨነቃሉ። በስኬትና ውድቀት መካከል ያለው ልዩነት የዝግጅት ስልት አለማወቅ ብቻና ብቻ ነው። ሁለተኛው በአጠናን እቅድ ጀምሩ ወይም በፕላን ጀምሩ። ጥናት ከመጀመራችሁ በፊት ማለት ነው። ምርጥ ወይም ጎበዝ የሚባሉ ተማሪዎች በጭራሽ በዘፈቀደ አያጠኑም። ሁል ጊዜም የአጠናን እቅድ ይከተላሉ። ዝም ብላችሁ ጥናት አትጀምሩ። ፕላን ይኖራችሁ ማለት ነው። ቀለል ያለ እቅድ መጠቀም ትችላላችሁ። ይህንን ከዚህ ቀጥዬ የምነግረውን እኔ በራሴ የምጠቀማቸውን ዘዴዎችን ነው። ይህንን ዘዴ ተጠቅማችሁ ማጥናት ትችላላችሁ። ጥያቄው እንዴት ታጠናላችሁ? 3 እና 4 ኮርሶችን በቀን ካነበባችሁ በጭራሽ አታልፉም። በቀን ማጥናት ያለባችሁ አንድ ኮርስ ነው። በአንድ ኮርስም አንድ ቻፕተር መርጣችሁ ማጥናት አለባችሁ። አንድ ቻፕተር ስትመርጡ በጠዋቱ ከባድ የሆነባችሁ ቻፕተር የትኛው ነው? ይህንን ከባዱን ቻፕተር መርጣችሁ ከባዱን ቻፕተር በጠዋት አንብቡ። ከሰዓት ደግሞ ከዛ ቻፕተር የወጡትን የዩኒቨርሲቲ መግቢያ ፈተናዎችን በጥንቃቄ ብዙ ጥያቄዎችን ስሩ። ማታ ደግሞ በራሳችሁ ቋንቋ ይህንን ቻፕተር በራሳችሁ ቋንቋ ሳመራይዝ አድርጉ፣ ክለሳ ስሩ። በዛ አንድ ቀን 3 እስከ 4 ኮርሶችን እያቀያየራችሁ ካነበባችሁ መቼም ማስታወስ አትችሉም። ሶስተኛ ደግሞ በማስታወስ ላይ ሳይሆን በመረዳት ላይ ትኩረት አድርጉ። ብዙ የኢትዮጵያውያን ተማሪዎች ከሚሰሩ ትልቅ ስህተቶች መካከል አንዱ ነው ሁሉንም ነገር በቃል ለመያዝ መሞከር። ይሄ ትልቅ ስህተት ነው። ነገር ግን የዩኒቨርሲቲ መግቢያ ፈተና ማስተዋልን፣ መረዳትን ይጠይቃል። ይህንን በቃል መያዝ እችላለሁ ብላችሁ የራሳችሁን ከምታስጨንቁ ይህንን ትምህርት በእርግጥ ተረድቻለሁ ወይ ብላችሁ የራሳችሁን ጠይቁ። ይህንን ትምህርት በእርግጥ ተረድቻለሁ ወይ ብላችሁ የራሳችሁን ጠይቁ። ጽንሰ ሀሳቦችን ከተረዳችሁ ብዙ የተለያዩ ጥያቄዎችን መመለስ ትችላላችሁ። አራተኛ ደግሞ እስከ 3 ዓመት ወይም እስከ 2 ዓመት ባለው ያለፉ የዩኒቨርሲቲ መግቢያ ፈተና ጥያቄዎችን ተለማመዱ። ይህ በጣም ኃይለኛ የሆነ ዘዴዎች መካከል አንደኛ ነው። ያለፉ የዩኒቨርሲቲ መግቢያ ፈተና ጥያቄዎችን ለመለማመድ ሞክሩ። ለምን ይሄ ይሰራል ብላችሁ ከጠያቃችሁ፣ ምክንያቱም ፈተናዎች ብዙ ጊዜ ተመሳሳይ ንድፈ ሀሳብ ይከተላሉ። በቃ ብዙ ጊዜ ፈተናው ተመሳሳይ ንድፈ ሀሳብን ይከተላሉ። ያለፉ ጥያቄዎችን ሲሰሩ ጥያቄው እንዴት እንደሚወጣ ለይታችሁ ታውቃላችሁ። አንድ ጥያቄን ለመመለስ ምን ያህል ጊዜ እንደሚፈጅ ለይታችሁ ታውቃላችሁ። የየትኛው ትምህርት በተደጋጋሚ እንደሚወጣ መረዳት ትችላላችሁ። ያለፉ የፈተና ጥያቄዎችን የሚለማመዱ ተማሪዎች በትክክለኛው ፈተና ወቅት የበለጠ በራስ መተማመን አላቸው። አምስተኛው
ትኩረቱን የሚረብሹ ትኩረቱን የሚከፋፈሉ ነገሮችን ይቆጣጠሩ። ዛሬ በዚህ ሰዓት ተማሪዎች የሚገጥሟቸው ትልቅ ፈተና ትኩረትን መከፋፈል ወይም አቴንሽን ዲስትራክሽን ነው። በእጅ ላይ ያለው ስልካችን የኛ አቴንሽን ወደ ራሱ ይስባል። እዛ ስልክ ውስጥ ያለው ማህበራዊ ሚዲያ የኛ አቴንሽን በጣም እየረበሸ ነው። ያለማቋረጥ ስክሮል ማለት ብዙ ተማሪዎች ደግሞ 5 ሰዓት አጥንቻለሁ ይላሉ። ስክሮል እያደረጉ ላይብሬሪ ላይ ቆይቶ ለ5 ሰዓት አጥንቻለሁ ይላሉ። ነገር ግን በእውነት ያነበቡት 1 ሰዓት አይሞላም። ዩኒቨርሲቲ መግቢያ ፈተና ማለፍ ከፈለክ የአጠናን ጊዜህን መጠበቅ አለብን። ማሳወቃችሁን አጥፋ። በቃ ኖቲፊኬሽን ፍላይት ሞድ ላይ አስገቡት። ስልኮቻችሁን ከራሳቸው አርቁ እና ትኩረት ሰጥታችሁ አጥኑ። አብዛኛው ተማሪ በዚህ ሰዓት ሪሚዲያል ተማሪ ከሆናችሁ በዚህ ሰዓት አብዛኛው ተማሪ የሚያነበው ከስልክ ነው። ከስልክ ስለምታነቡ ስልኮቻችሁን በፍላይት ሞድ አስገብታችሁ ማንበብ ላይ ብቻ ትኩረት አድርጉ። 1 ሰዓትን በትኩረት ካነበባችሁ በጣም ብዙ ለውጥ ታገኛላችሁ፣ ብዙም ትረዳላችሁ። ዛሬ ከጀመርክ የወደፊት ህይወቴ ሊለወጥ ይችላል። ይህንን አስታውስ። ዩኒቨርሲቲ መግቢያ ፈተና ብቻ አይደለም፣ እድል ነው። ህይወትን ለመቀየር አንድ እድል ነው። የቤተሰብ የወደፊት ህይወትን ለመቀየር አንድ እድል ነው። ህልምን ለማሳካት አንድ እድል ነው። ስኬት የሚጀምረው ዛሬ የምትሰራው ነገር ላይ ነው። ዛሬ የምትሰራው ነገር ነገ ታጭላለህ። ዩኒቨርሲቲ መግቢያ ፈተና ለማለፍ ቆራጥ ከሆንክ ይህንን የዩኒቨርሲቲ ቱብ የኛ ቻናልን ሰብስክራይብ አድርግ። በዚህ ቻናል እንደዚህ አይነት ኃይለኛ የሆኑ የአጠናን ስልቶችን የፈተና ዝግጅት ዘዴዎችና የመሳሰሉትን ብዙ ተማሪን ብቻ የሚጠቅም ለተማሪዎች ብቻ ተብሎ የተከፈተ አካውንት ቻናል ስለሆነ ይህን ተማሪ ከሆንክ መለወጥ የምትፈልግ ሰው ከሆንክ ይህንን ቻናል ሰብስክራይብ አድርጎ የስኬት ጉዞ የሚጀምረው እዚህ ነው።